አስክሬን የት እንዳለና የቱ ጋር እንደተቀበረ በትክክል ራሳቸው ያውቃሉ። ኃላፊነቱን ወስዳለሁ እያልክ ነው አንተ። እዚህ ጋር ኳጼ ዝራ ገባው እኮ ይኸውልህ፣ ቆይማ ተክላይ እያለ ያለው እኮ ልጅት እኔ አልደረሰችም፣ እኔ ያለሁበት ቦታ አልደረሰችም። የሞቶቹ ግን የኔ ስራ አጋሮች ምናምን ስለሚያውቋት እዛ ጋር የነበሩ ምናምን እኔ ስለምተማመንባቸው ኃላፊነት ወስዳለሁ እያለ ነው ይሄ ልጅ። ስለዚህ እኛ ዝራ ያውቀውን የምጠይቅ ጥያቄ ይሄ ልጅ በህይወት የለችም፣ እኔ ጋር የለችም፣ ተቀብራለች። ይሄ ማስተማመኛ ከፈለጋችሁም ወይ ዲኤንኤ አድርጉ ወይ ደግሞ በአካል ወደ የምትልኩት አካል ካላችሁም ላኩት እያለ ነው። ስለዚህ ዘራ ያውቀው እቺ ልጅ በህይወት የለችም ካለ እኛ መረጋገጫችን ምንድን ነው? እስቲ ላይ አንተ መፍትሄ የምትለው አንተ በቦታው ላይ ዘራ ያውቀው እኔ ይሄ ነገር እኔ ጋር የለም የምትለን ከሆነ እኛ ምን አይነት መፍትሄ ነው ማስቀመጥ ያለብን? እስኪ ማለት አንዳንዴ የሆነ እውነታው እስክናስቀምጥ ተውስት ከሌላ ነገር ሌላ ፍለጋን ተውና ሌላ ነገር ንግድ ምናምን ተውና የፖለቲካ ንግድ ተውና ስለ እውነታው እናውራ። እስኪ ዘራ ያውቀው ካንተ ጋር ያለ ነገር አንተ እውነቱና ውሸቱ አንተ በደንብ አድርገህ እያወቅኸው እያለችም የለችም በለን ችግር የለውም። እዚህ ጋር ግን አንተ ሌላ መፍትሄ የለህም እንታስቀምጠው የምታመጣው መፍትሄ የለችም። ብቻ አንድ ነገር ምንድናት? አለችና ድፍን ከሆነ እኛ ግራ የገባን እኮ አለችና አለች የሚለው ነገር ነው። እሺ አለችና አለች የምትሉ ከሆነ ያለችበት ምክንያት መረጃ ንገሩን። መረጃችሁ ምንድን ነው? በአካል ምናምን ዘጋ የቀበራት ተክላይ ስላልቀበራት እኮ እኔ ያልቀበርኳትም ግን የቀበሯት አካላት ግን እተማመንባቸዋለሁ ኃላፊነት ወስዳለሁ እያለ ነው ይሄ ልጅ። ስለዚህ መፍትሄ ምንድን ነው? ዘራ ያውቀው አሁን በውስጥ እንጨርሰው ምናምን ሌላ ነገር